ታሪኩ ምንድነው? እስራኤላውያኖች ከፍልስጤማውያኖች ጋር ተዋጉ ይላል። ከዛ ተሸነፉ። ከተሸነፉ በኋላ ምንድነው ለምንድነው የተሸነፍነው ብለው ጥያቄ ጠየቁ። ከዛ ያገኙት መልስ ምን የሚል ነው? ምናልባት ታቦቱ በመካከላችን ስለሌለ ይሆናል፣ እንመለስና ታቦቱን እናምጣ ብለው ታቦቱን ይዘው መጡ። ልክ ታቦቱ ሲመጣ ያው ለነሱ ታቦቱ የእግዚአብሔር ሕልውና ምሳሌ ነውና አንድ የሆነ እንጨት እንደመጣ ነው ያሰቡት። የአምላካቸው ሕልውና መገኘት በመካከላቸው እንዳለ ሴንስ አደረጉና በጣም እልል አሉ ይላል፣ አጨበጨቡ ይላል፣ ጮሁ ይላል። በዚህ ጊዜ የነሱን እልልታ ጩኸት ሩቅ ያሉ ፍልስጤማውያኖች ሰሟቸው ይላል። እና ሰሙና ፍልስጤማውያኖቹ ያሉት ነው የሚገርመው ሲሰሙ፣ ዛሬ እነዚህ ዕብራውያን እየጮሁ ነው፣ ምናልባት መጮህ የጀመሩት አምላካቸው ወደ መካከላቸው ሳይመጣ ይቀር። ክብር ለኢየሱስ ይሁን። እና ይሄን ቃል ሳስብ በልብ የሚመጣው ምንድነው? ዕብራዊ ሲያጨበጭብ ለፍልስጤማውያን የሚሰጠው ትርጉም አምላኩ ስለመጣ ነው ያጨበጨበ፣ ጌታው ስላለ ነው ያጨበጨበ። ክብር ለኢየሱስ ክርስቶስ። ምክንያቱም ዕብራዊ ከእግዚአብሔር ላነሰ ነገር ብዙ ያጨበጭባል። ዕብራዊ ማለት አሁን በመንፈስ ዳግም የተወለድን እኛ ከእግዚአብሔር ላነሰ ነገር ዕብራዊ ቁርስ ይደርሰው አይደለም ያጨበጭበው። ዕብራዊ ገንዘብ ሲያገኝ አይደለም ያጨበጭበው። ዕብራዊ ያጨበጨበው የአምላኩ ክብር፣ የአምላኩ ልዑል፣ የአምላኩ መገኘት። ስንቶቻችሁ የጌታ ልዑልና በመካከላችሁ እንዳለ እስቲ ይግባለት፣ ይግባለት፣ ይብዛለት፣ ይብዛለት ለሚገባውና ለሚገባው ጌታ። ሃሌሉያ! ላዳነን ታሪካችንን ለቀየረ ነገራችንን ለሰራ ለእግዚአብሔር ሃሌሉያ! 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 እግዚአብሔር ሆይ እናመሰግንሃለን። በዚህ ምሽት በመካከላችን ስላለው ትልቅ ያንተ ክብር ተመስገን። አሁን ደግሞ ለእያንዳንዱ ሰው በኢየሱስ ስም ድምጽ ይምጣ። ቃልህን አስተምረን። በኢየሱስ ክርስቶስ ስም ጸልያለሁ ጌታ ሆይ፣ ከቃል የተነሳ ደክመው የመጡ ይበርቱ። ከቃል የተነሳ ታስረው የመጡ ይፈቱ። ከቃል የተነሳ በእንቆቅልሽ የመጡ እንቆቅልሻቸው ይፈታ። ዛሬ ቃል በመካከላችን ታላቅ መዳን ያድርግ፣ ታላቅ አርነትን ይስራ። ስለሚሆነው ነገር ክብሩ ላንተ ይሁን፣ ጥቅሙ ለሕዝብ ይሁን፣ ውርደቱ በክፉ ላይ ይሁን። እናመሰግንሃለን በድንቁ ልጅ በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። እንቀመጣለን። ዛሬ እግዚአብሔር በዚህ ምሽት በልቤ እንድናገርበት ያስቀመጠው ሐሳብ ከድራማው ጋር የተያያዘ ነው እና በሉቃስ ወንጌል ምዕራፍ 15 ላይ ከሚገኘው ታሪክ ጀምራለሁ። ሉቃስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ የሚናገረው ስለጠፉ ሶስት ነገሮች ይናገራል። የመጀመሪያው ከ100 በጎች ውስጥ ስለጠፋ አንድ በግ ያወራል። ሁለተኛው ከ10 ድሪሞች መካከል ስለጠፋው አንድ ልጅ ይናገራል። ሶስተኛው ከሁለት ልጆች መካከል ስለጠፋው አንድ ልጅ ይናገራል። ታሪኩን ለማሳጠር ከጊዜ ጋር ለመሄድ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። ስለጠፋው ልጅ ሲናገር ዛሬ በጠፋው ልጅ ላይ ነው ጫና አድርጌ የምናገረው። ስለጠፋው ልጅ ሲናገር የጠፋው ልጅ በመጀመሪያ ወደ አባቱ መጣ። ትንሽዬው ልጅ ማለት ነው። ከአባቱ የሚደርሰው ድርሻ ገንዘብ ወሰደ። ታሪኩን ስለምታውቁት ፈጠን ብዬ ነው ማውራው። ተቀበለ። ያንን ገንዘብ ይዞ ወደ ሩቅ አገር ሄደ ይላል። በዛም በሄደበት ሀገር ከአባቱ የወሰደው ገንዘብ ከጋለሞታዎች ጋር ጨረሰ፣ አጠፋ። ከዛ ከሰረ። ከዛ የሚበላው አጣ፣ ተራበ፣ የእሪያ እረኛ ሆነ። ከእራቡ ጥናት የተነሳ እሪያዎች የሚበሉትን ለመብላት ይመኝ ጀመር ይላል። በዚህ ጊዜ ለምን እንዲሰቃያለሁ? አባቴ ቤት እኮ ከኔ የተሻለ ምግብ የሚበሉ እንጀራ የሚጠግቡ ብዙ ባሪያዎች አሉ። ስለዚህ ወደ አባቴ እመለሳለሁ፣ ይቅርታ ጠይቀዋለሁ ብሎ ወደ ልቡ ተመልሶ ወደ አባቱ መጣ። ኦኬ
ወደ አባቱ ከመጣ በኋላ አባትም ልጁን ከሩቅ አየው፣ ደስ አለው፣ አልተበሳጨም። አባት ልጁን ሲያየው ጥፋቱ አልታየው። አባት ልጁን ሲያየው ያጠፋውና ያባከነው ገንዘብ አልመጣ። አባት የልጅ ሲመጣ አዲንግ ማሽን ይዞ አልጠበቀው። ክብር ለኢየሱስ ይሁን። አምላካችን ፍቅር ነው። እስቲ ወፈር ያለ አሜን። ክብር ለኢየሱስ ይሁን። አባት ልጁ በመምጣቱ ብቻ ደስ አለው። አሳባችሁ እዚህ በጣም ድንቅ ነገር ነው ነገራችሁ። ደስ አለው አባት ልጁን በማየቱ። አባት የጠፋው ልጁ በመመለሱ ደስ አለው። የሚገርመኝ ልጅየው ሲመጣ መጽሐፍ ቅዱስ ምን ይላል? አባትየው ከሩቅ ባየ ጊዜ የአባት አይን ልጁ ከጠፋበት ጊዜ ጀምሮ ከቤት ወጥቷል። አባት በሩቅ ነው የሚያየው። አንድ የጠፋበት ነገር እንዳለ ያስታውቃል። አንድ የሄደበት ነገር እንዳለ አባትየው ያስታውቃል። ያረፈ አይመስልም፣ የተረጋጋ አይመስልም። አባትየው ቤት ውስጥ ባሉት ንብረቶቹ ላይ አይደለም እይታው፣ ቤት ውስጥ ባሉት ሌሎች ሰዎች ላይ አይደለም እይታው። የአባት እይታ ቤት ውስጥ ካለው ነገር ወጥቶ የጠፋውን ልጅ ማየት ጀምሯል። ልቡም የጠፋውን ልጅ መፈለግ ጀምሯል። ከዛ ባይበል እንደዚህ ይላል፣ ልጅ መጣ፣ አባታየው፣ አቀፈው። በጣም የሚገርም ነገር ነው። ሳመው። የሳመው መቼ ነው ታውቃላችሁ? ልብሱን ሳይለውጥ። የሳመው ገና ከውጭ መጥቶ ከነቆሻሻ ልብሱ ነው። የአባት ይቅርታ ወገኖች፣ እንዲህ አይነት አምላክ ነው ያለው። ክብር ለኢየሱስ ይሁን። ሰንደል ሰበራችሁ ብሎ ማይሰበር ያ ኮድለኞች ነው። ሲጀመር ታውቃላችሁ ጠንቋይ ቤት የሚሄዱ ሰዎች በጣም የሚሰቃዩት ስቃይ አይደለም። የሆነ ነገር ሲያደርጉ የሆነ ህግ ሲጥሱ አድርጎ የተባሉትን ሲጥሱ የሚታዘዙት ትእዛዝ እኮ ወገን የሚቀነጥስ ነው። እኛ እኮ ሪላክስ አድርገን በደስታ ደስ እያለን የምናመልከው አምላክ ደስ ያለው ብቻ ዛሬ አጨብጭብ። ክብር ለእግዚአብሔር ይስጥ። ሃሌሉያ። ታሪክ ሲቀጥል ምን ይላል? አባት ልጁ ከመጣ በኋላ ሳመው፣ አቀፈው። ከዛ በኋላ ተወለዱ፣ ልብስ አምጡለታል፣ ልብሱን ይቀይር፣ የሰባውን ፍሪዳ አምጡለት፣ ይታረድለት፣ ቀለበት ለጣቱ አርጉለት። አባት ቤት ፌሽታ ሆነ፣ ደስታ ሆነ፣ እልልታ ሆነ። በዚህ ጊዜ አንድ ወንድም የዚህ ልጅ ወንድም ቤት ውስጥ የለም፣ እርሻ ነበር። ከእርሻ ሲመለስ እዛ ቤት ውስጥ ጩኸት ሰማ፣ እልልታ ሰማ፣ ድምፅ ሰማ። ምንድን የተፈጠረው ነገር ብሎ ጠየቀ። እዚህ ጋር ነው ፖይንት ያለው። ብሎ ሲጠይቅ አይ ወንድም ተገኝቶ ነው ብለው ሲነግሩት ተበሳጨ። ምክንያቱም እኔ እሱን እየታዘዝኩ እኔ ለአባቴ ጥሩ እየሰራው አባቴ አንድም ቀን የዚህ አይነት ነገር ለኔ ያርጎልኝ አያውቅም። ይሄ የጠፋ ልጅ ያባከነ ልጅ አጥፊ ልጅ ሲመጣ ግን ለኔ የማያረገው ነገር ለሱ አደረገለታል። በኋላ አባት ያለው ላይ ነው ፖይንት። አባት እንደዚህ ያለው ልጅ ሆይ አንተ ከሁሉ ጊዜ ከኔ ጋር ይሄ ወንድም አሁን ስብከት እዚህ ጋር ነው በደምስ ይሄ ወንድም ሞቶ ነበር። እስቲ በአንድ ድምፅ ሞቶ ነበር በል። ሞቶ ነበር። ማን ነው ያለው ይሄ? እስቲ ጩና እንደገና ሞቶ ነበር። ሞቶ ነበር። ኦኬ ሞቶ ነበር አለና አሁን ግን ያው ነው አለ። ብዙዎቻችን የዚህ ልጅ ታሪክ ስናስብ አባትየው ስለዚህ ልጅ እንደሚያስብ ወይም አባትየው ስለዚህ ልጅ እንዳለው አይደለም እናስብ። ምን ማለት ነው? አባት ወይም በአባት አስተሳሰብ፣ በአባት ቋንቋ፣ በአባት እምነት ይህ ልጅ ምን ሆኖ ነበር? ኦኬ ይሄ ልጅ ለአባት ተካፍሎ ከቤት ወጥቶ እየኖረ አይደለም። ይሄ ልጅ ለአባቱ በሕይወት ያለ እሉና ያለው አሁን ታሪኩን ስታዩት ብዙ ጊዜ የምናስበው ይሄ ልጅ እንዳለ ነው የምናስበው። ኦኬ ወደ በኋላ ሐሳቡ ይገባቸዋል። ይሄ ልጅ ከቤት ጠፍቷል፣ ከጋለሞታዎች ጋር ገንዘብ አባክኗል፣ የእሪያ ምግብ ይበላ ነበር። ስለዚህ ቢኖር ነው ግን የሚበላው ብለን ነው የምናስበው። ቢኖር ነው ማለት ነው የሚበላው፣ ቢኖር ነው እሪያ የሚጠብቀው፣ ቢኖር ነው የሚንቀሳቀሰው። አባት ደግሞ እንደዚህ አለ፣ ቢንቀሳቀስም ውጭ የእሪያ ምግብ ቢበላም ይሄ ልጅ ያለ አይደለም ማለት አባት። አባት ምን አለ? ይሄ ልጅ የሞተ ነበር። በሌላ አማርኛ ይሄ ልጅ እየተነፈሰ
የእሪያ ምግብ እየበላ እሪያ እየጠበቀ ከጋለሞታዎችም ጋር እያጠፋ ለአባት ምን ሆኗል? ንገሩኝ፣ ለአባት ምን ሆኗል? በቃ በአባት እምነት ሞቷል። አንድ ቀን ይሄ ጥቅስ ሲገባኝ ለአንድ ሰው ለመሰክር ሄድኩ። ቀጥታ አባትየው ስለዚህ ልጅ እንዳለው ለዚህ ሰው ያልኩት ምን አልኩት? ሞተሃል አልኩት። ከዚህ ነው የጀመረው። እንዴት አለ? እኔ አልሞትኩም ማለት ሞተሃል ወንድም ያልኩት። ኢንፋክት ይሄ ሰው ቋንቋ አይደለም። ምክንያቱም ይሄ ልጅ ከአባቱ በስተቀር ለሌሎች አለ ነው አይደል? ለሌሎች እኮ ያለ ነው። ለጋለሞታዎቹ ያለ ነው። ለራሱ ያለ ነው። የሆነ ፊሊንግ አለው፣ ስሜት አለው፣ ፍላጎት አለው። ይርበዋል፣ ይጠግባል፣ ይደሰታል፣ ያዝናል። ከዚህ የተነሳ አለው ብሎ ነው የሚያስበው። በአባት አመለካከት ግን አባት የሚያምነው ይሄ ልጅ እንዳለ ሳይሆን ምክንያቱም ነው። ዛሬ መነግራችሁ እንዴት ድንቅ ነገር መሰላችሁ። ምክንያቱም ነው የሚገርመው። ሞቷል ልጅ። በኋላ ሰውየውን ሞታል አልኩት። አልሞትኩም። ቆይ መጀመሪያ ደረጃ ላይ ብሞት ኖሮ እንዲህ ታወራይ ነበር ወይም ደግሞ ብሞት አንተ የምትለኝን አልሰማም ነበር አለ። አሁን እኔ ምልህን የምትሰማው ስለ አላህ አይደለም ማለት። ምክንያቱም መጽሐፍ ቅዱስ የሚለው ሙታን የእግዚአብሔርን ድምጽ የሚሰሙበት ጊዜ ደርሷል። በሌላ አማርኛ እኔን የምትሰማኝ እኔ ስለማወራ ሳይሆን ሙታን የእግዚአብሔርን ድምጽ በኔ በኩል የመስማት አንድ ሰው ጫዋሚሪ የእግዚአብሔር ቃል የእግዚአብሔር ድምጽ ነው። ማንኛውም ነገር ይህን ድምጽ ይሰማል። ሰው ቢኖር ይሰማል፣ ቢሞት ይሰማል። ዛት ይዟል። ይሄ ሰውዬ እኔ ምለውን የሰማው ስላለ አይደለም። የሚነገረው ቃል የእግዚአብሔር ልጅ ድምጽ ስለሆነ የግድ ቢሰማ ስለሆነ ሙታንም ሰምተው ወደ ሕይወት የሚመለሱበት ስለሆነ ለዚህ ነው የምሰማው አልኩት። ግን ምን ማለት ነው ሞታል ማለት? እንዴት ያለ ሰው ሞታል ይባላል? እንዴት እሪያ የሚጠብቅ ሞቶ ነበር ይባላል? ኤኮ ጭቅጭቅ ያስነሳል። አረጋው ጭቅጭቅ ኤኮ ያስነሳል። ነበርኩ ሊል ይችላል። እንዴት ካላችሁ እሪያ ጠብቅ ነበር፣ ይርበይ ነበር። አባት ደግሞ እምነቱ ሌላ ነው። አልነበርክም። ሰውና እግዚአብሔር እዚህ ጋር ነው የማይግባቡት። ሰው በእግዚአብሔር ዕውቀት ያለ ክርስቶስ ከሆነ ሞቷል። ዲግሪ ቢኖረው ሞቷል። ዲግሪ ቢደርሰው ሞቷል። ቢዘንጥ ሞቷል። እግዚአብሔር የሚያውቀው ፎቅ ቢሰራ ሞቷል። ቢወልድ ሞቷል። ሰው በክርስቶስ ሲሆን እግዚአብሔር የሚያውቀው ከሞት ወደ ሕይወት ተመልሷል። አለ ሕይወት አለ። በእግዚአብሔር ፊት ያውና አንድ ሰው አሜን ይላል። ዛሬ ምሽት በክርስቶስ ኢየሱስ ወደ እግዚአብሔር የተመለሰ በዚህ በእግዚአብሔር መመለስ የዘላለም ሕይወት ተካፋይ የሆነ ሰው በክብር ለእግዚአብሔር በጭብጨባና በእልልታ ክብር ይስጣል። አሁን ይስሙ ምን ማለት ነው? አሁን አባት የልጅ ሞቷል ሲል ምን ማለት ነው? ከምን ተነስቶ ሞቷል አለ? ያለበት ምክንያት ምንድነው? እቺ ላሳያችሁ። ኦኬ ይሄ ልጅ መች ነው ሞቷል የተባለው መሰላችሁ? ገንዘቡን ተካፍሎ ከአባት ልክ ሲለይ ሞቷል። ስለዚህ በአባት ቋንቋ ሞት ማለት ከምንጭ መለየት ነው። አሜን። ከመገኛ መለየት ነው። ከወለደ ካስገኘ ከፈጠረ መላቀቅ ነው በአባት ቋንቋ። አሁን በእግዚአብሔር ቋንቋ ሞት ማለት በሕይወት አሁን ባለንበት ሕይወት አይነት አለመገኘት አይደለም። በዚህ ሕይወት አይነት ተገኝታችሁ ካስገኛችሁ ከሱ ከተላቀቃችሁ በእግዚአብሔር ቋንቋ ሞታችኋል። ምን ማለት እንደሆነ አሁን ወደ ዘፍጥረት መጽሐፎች ይችላል ያሳያል። በጣም ወሳኝ ነው። መጽሐፍ ቅዱስ እንደዚህ ያለ ጳውሎስ ስለ አውቶሪቲ ወይም ስለ ስልጣን ሲያስተምር ምን አለ? የክርስቶስ ራስ እግዚአብሔር ነው አለ። የወንድ ራስ ክርስቶስ ነው አለ። ከዛ የሴት ራስ ወንድ ነው አለና በኋላ እንደዚህ የሚል ሐሳብ አለ። ሴት ልጅ ጸጉሯን መሸፋፈን እንዳለባት ተፈጥሮ እንኳን አያስተምራችሁም ማለት ምን ማለት ነው? ተፈጥሮ ውስጥ ትምህርት አለ ማለት ነው። ተፈጥሮ በጣም አስተውራችሁ ካያችሁት ተፈጥሮ የሚያስተምረው የሚናገረው መልእክት አለው። ኦኬ ፍጥረት እንዴት ተፈጠረ? አሁን ወደ ፍጥረት ነው በለምስ ፍጥረት ሲፈጠር እንዴት ነው የተፈጠረው? ዘፍጥረት ምዕራፍ 1 ይነግረናል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዛስ ምድር ባዶ ነበረች፣ አንዳችም
አልነበረባትም ምን ማለት ነው አንዳች አልነበረባትም ዛሬ ሰው ሰራሽ ያልሆኑ በተፈጥሮ የምትገኙ እንደ ዛፍ አይነት ነገር እና የመሳሰለ በመድር ላይ ያሉ ነገሮች ያን ጊዜ አልነበሩባትም ላይዋ ላይ ምንም የነበረ ነገር የለም ካለ በኋላ የእግዚአብሔር መንፈስ በኋላ ሰፎ ነበር እግዚአብሔርን ብርሃን ሆነ አለ እንግዲህ ይሄንን ወደ ሌላ መንፈስ ሄደናና ዝም ብለን ነው ብርሃን ሆነ አለ ብርሃን ሆነ ካለ በኋላ አሁን እዚህ ምድር ላይ መፈጠር ያለባቸው ነገሮች ሲፈጠር ተመልከቱት መጀመሪያ በምድር ላይ የሰው ልጅ የሚመገባቸው ነገሮች ሲፈጠር የሚበሉ ነገሮች ፍሬ ያለባቸው ነገሮች ሲፈጠር አሁን ባይናችን ምናያቸው እጽዋቶች ቅጠላ ቅጠሎች ዛፎች ሲፈጠር ምን አለ ዘፍጥረት ምዕራፍ 1 ቁጥር 11 ላይ እንደዚህ አለ ይሄን በደምብ ስሙ እግዚአብሔርም አለ ይላል ምድር በውስጣቸው ዘር ያለባቸው ለመበላት የሚያስፈልጉ እጽዋትን ታብቅል የሚል ቃል ሲልክ ይሄ የእግዚአብሔር ቃል ከእግዚአብሔር አፈወጣና በምድር ውስጥ ኃይል አደረገና ከምድር ውስጥ ምድር እነዚህን የምታበቅልበት ጉልበት ሰጥቷት እነዚህን ለመበላት የሚያስፈልጉ ነገሮችን አበቀለች ግልጽ ነው አሁን ቀላል ጥያቄ ያለ ለእናንተ እጽዋትን የፈጠረ ማን ነው ባንድ ድምጽ ያስገኘው ከየት ነው ቀላል የፈጠራቸው እግዚአብሔር ነው ያስገኘው ከምድር አሁን ደግሞ እግዚአብሔር ምን አሰበ ቆይ አለ በምድር ላይ መገኘት ያለባቸው ከምድር ካስገኘ በኋላ አሁን ደግሞ በባህር ውስጥ መገኘት ያለባቸው ነገሮች ላስገኘ አሰበና ምን አለ ባህር አለች አለዚ ገና ዘፍጥረት ላይ ነው ባህር እንዳለ የምታዩት 1:2 ላይ እግዚአብሔርም አለ ውሃ ወይ ባህር የሚል ቃል ዘፍጥረት 1 ያለ ያው ነፍስ ያላቸውን ተንቀሳቃሾች ታስገኝ የሚል ቃል አለ ይሄ ቃል ሄደና ለባህር ኃይል ሰጣትና በባህር ውስጥ ያሉ እንደነ አሳ አይነት ተንቀሳቃሾችን ይሄ የእግዚአብሔር ቃል ኃይል አንድ ነገር ልንገራችሁ የእግዚአብሔር ቃል ውሃ ላይ ሲነገር ይሰራል የእግዚአብሔር ቃል ምድር ላይ ሲነገር ይሰራል የእግዚአብሔር ቃል አንቺ ላይ ሲነገር ይሰራል የእግዚአብሔር ቃል አንተ ላይ ሲነገር ይሰራል ባይብል እንደዚህ ይላል እግዚአብሔር በባህር ላይ ከተነገረ ባህር ፕሮዳክቲቭ ትሆናለች እግዚአብሔር አየር ላይ ከተናገረ አየር ውጤታማ ያደርጋል እግዚአብሔር በሰማይ ላይ ከተናገረ ሰማይ ውጤታማ ያደርጋል እግዚአብሔር ባንተ ላይ ከተናገረ አንተም አንድ ሰማይ ላይ አሜን ይባል አሁን ውጤታማ መሆን ከፈለክ አንድ ነገር ነው የሚያስፈልገው እየመጣ ለእግዚአብሔር ቃል ደረተን ስጥ ይነገርብህ ይባልብህ ይተንበይብህ ተማረው ተሰበከው ላይ ይነገር ደጋግሞ ያን ጊዜ ይሄ ቃል ባንተ ላይ መጣና ውጤት በውጤት ያደርጋል ውጤቱ ደግሞ ናቹራል አይደለም ሱፐር ናቹራል ከተፈ አንድ ሰማይ ላይ አሜን ይበል ኦኬ ወደ ፖይንት እንምጣ ይሄ እግዚአብሔር ቃል ሲነገር እና አሳ ባህር ውስጥ ብቅ ዛሬ ሳይንስ አጥንቶ ሊጨርሳቸው የማይችል የአሳ ዝርያ ሰማያዊ አይነት ቢጫ አይነት ክብ ሞላላ አራት ማዕዘን ምናምን አሳ አረጩና ሚርበሉ ግን እያንዳንዱ ቃል ሲፈላችሁ እያንዳንዱን አሳ ለመፍጠር ለአንድ አሳ አንድ ቃል አይደለም የተነገረው ለሌላ አይነት አሳ ሌላ ቃል አይደለም ሁሉንም በአንድ የእግዚአብሔር ቃል ወገኖች የእግዚአብሔር ቃል ሲነገርባችሁ የምታመጡት ውጤት አንድ አይደለም ሁለት አይደለም አንሊሚትድ ገደብ የሌለው ወሰን የሌለው መጨረሻ የሌለው ዛሬ ምሽት ከተነገረብኝ ቃል የተነሳ ህይወቴ ፕሮዳክቲቭ ይሆናል አስተሳሰቤ ውጤታማ ይሆናል ላይፌ ውጤታማ ይሆናል የሚል አንድ ሰው ኃይል አሜን ይበል የእግዚአብሔር ቃል የእግዚአብሔር ኃይል የእግዚአብሔር ክብር ሃሌሉያ ወገኖች ይሄ በጣም ኢምፖርታንት ወሳኝ ነገር የእግዚአብሔር ቃል የተነገረበት ነገር ሁሉ ውጤት ያመጣል ዋንስ እግዚአብሔር በማንንም ላይ ከተናገረ ያ ነገር ይሆናል እግዚአብሔር ተናግሮ እንደነበርክ መሆናችን እግዚአብሔር ተናግሮ እንደ ትናንት መሆናችን ብቻ እሱ ይናገር እንጂ ህይወት ከዚህ ወዴት እንደሚሄድ አታውቅም አሁን ካለ በለ ወገኖች
ወገኖች ግድ የላችሁ 100 ዓመት ለፍታችሁ ከምትደርሱበት እግዚአብሔር ተናግሯችሁ የምትደርሱበት 20 ዓመት ለፍታችሁ ነጮቹ እኮ እንደሱ ይላሉ እድሜ ልክ ተለፍቶ ከሚገኝ ይልቅ በአንድ ቀን የእግዚአብሔር ሞገስ በአንድ ቀን የእግዚአብሔር ፌቨር ወገኖች የእግዚአብሔር ፌቨር የላይፍ ታይም ድካምን ይቀንሳል እግዚአብሔር አንዴ ፌቨር ካረገ አንዴ ላላ ነገር ካስቀመጠ በሮች ይከፈታሉ ነገሮች ይለወጣሉ ጠላት ከፊት ይነሳል እንቅፋት ይነቀላል አንድ ሰው በአይን አሜን ይበል ያዶራ ኢየሱስ ያድና ወደ ፖይንት ለምንስ ተቃላችሁ መጽሐፍ ቅዱስ እንደሚል ተፈጠሩ ከዛ አሁን ደግሞ እግዚአብሔር ይሄን ጫረፈና ሰው ብቻ ሆኗል አሁን ወደ ሰው ለመለሳል ረዳት ያስፈልጋል ከዛ ሰው ይወጋ መጣ እንቅልፍ አለበት አንድ አጥንት ከመጣ ሴት አቆሰራት እግዚአብሔር በነገራችን ላይ ሴቷን ሲሰራ ትንሽ እንትን አቋታል anyway ከዛ አመጣት አዳም ከንክፉ ብድግ ሲል አንድ ሴት አለች ከዛ አዳም ወቃት እቺ ነገር ስጋዋ ከስጋዬ ነው አጥንቷ ከአጥንቴ ነው በተቀጥለው ቃል ነች ከወንድ ተገኝታለችና ዛቴን ስም ማለት ነው ሴቷን የፈጠረ ማን ነው ያስገኘውስ ከወንዱ ከማን ተገኝታለች አለው ስለዚህ የተገኘችው ከማን ነው የተፈጠረችው በማን ነው ስለዚህ እግዚአብሔር አንዳንድ ነገሮችን ሲፈጥር ከሆኑ ነገሮች ነው ያስገኘው እጽዋትን ሲፈጥር ከምድር ነው ያስገኘው እናሳን ሲፈጥር ከባህር ነው ያስገኘው ሴቷን ሲፈጥር ከወንዱ ነው ያስገኘው ግን እግዚአብሔር አሳን ለመፍጠር ባህር ብቸኛ አማራጭ ነው አይደለም እግዚአብሔር ሴቷን ለመፍጠር ወንዱ ብቻ እግዚአብሔር ምንም ነገር ቢኖር ብቸኛ አማራጭ እግዚአብሔር መሪዎች ነው ያለው ፈልጎ ነው በቃ በራሱ ፍቃድ ከወንዱ ላስገኛት ብሎ አንድ አጥንት የሚገርመኝ ጉርታኔ ነው ተቃላችሁ ከምድር የፈጠረውን ነገር የደነቀ ነገር እጽዋቱ ዛፉ ቅጠላቅጠሉ ከምድር ያስገኘው ከባህር ያስገኛቸውን እንደናስ አይነት ነገሮችን በሙሉ ከፈጠራቸው በኋላ አሳንም ካስገኘው ባህር መጥቶ አውጥቶ ይዞት ሄዳል እጽዋቶችንም ከተከለበት ምድር ነቅሎ ወሰዳቸው ያለው ከምድር የተገኙትን ምድር ላይ ተዋቸው ከባህር ያገኛቸውን ባህር ውስጥ ተዋቸው ከወንዱ ያገኛትን ደግሞ ፈጥሮ መላክ ማላለቀጣት መልሶ ወንዱ ጋር መጣጩና ምን ማለት ነው በየስጠይቅ አንድ ቀን ጌታ ምን አይተካላችሁ መፈጠር ብቻውን በመኖር ለመቀጠል ዋስትና ነው መፈጠር መኖር መጀመር ማለት ነው መኖር መጨረስ አይደለም ገና ጀመርክ መኖር ግን ምንድነው ያደረገው መሰላችሁ አሳ ከባህር ሲያስገኘው ለመኖር የሚያስፈልገውን ነገር ውሃ እንዲሰጠው ባህር ውስጥ እንዲያገኘው አደረገና አሳ የተገኘውን ነገር ባስገኘው ነገር ውስጥ ተወ ኢናሰወት የተገኘው አሳ በመኖር የሚቀጥለው ካስገኘው ባህር ጋር ሲሆን የተገኘው እጽዋት በመኖር የሚቀጥለው ካስገኘችው ምድር ጋር ሲሆን ይሄ ሳይንስም ያደርጋል ምን ማለት ነው አንድ በምድር ላይ የተገኘ ነገር የሚያምርበት ካስገኘችው ምድር ጋር ሲሆን ጠቃሚ የሚሆነው ካስገኘችው ምድር ጋር ሲሆን ያስገኘውን ነገር የለቀቀ ጠቃሚ የማይሆንም ያማረበት የማይሆንም ምርጥ የማይሆንም እየከሰበ ይላል ኢትዮጵያ ውስጥ አንዳንድ ጊዜ ለሰርግ የሚቆረጡ አበባዎች ከመቆረጣቸው በፊት ያስገኛቸው ነገር ላይ ነበሩ እንዴት ያምርባቸው ነበር እንዴት ወዛም ነበሩ ልክ ተቆርጠው ለሰርግ ግን ሙሽራዋ ጧት ይዘውና ወደ 3 ሰዓት አካባቢ እንደዚህ ያላይታችሁ ይሄንን በሌላ ቋንቋ ሰካር ይሏል ምንድነው በየሰጠይቅ ተረግሞ አይደለም
እርግማን አይደለም ያጎሳቆለው ከተገኘበት መቆረጡ ነው ከተገኘበት መላቀቁ ነው that is why አንዳንድ ነገር ለመኖር ከፈለገ ካስገኘው ጋር መጣበቅ አለበት አሁን እግዚአብሔር የንግ ስላወቀ ሰውን ሲያስገኝ ጠንቀቅ አለ ጩና አሜን ኒያቱ ከባር የተገኘ ከባር ጋር ህብረት ያደርጋል ለመኖር ከምድር የተገኘ ከምድር ጋር ህብረት ያደርጋል ለመኖር አሁን ወደ ሰው ሲመጣ ማለት ዘፍጥረት 1:26 ላይ እግዚአብሔር ማለት ሰው በመልካችን እንደ ምሳሌያችን እንፍጠር አለ ማን ያለው እግዚአብሔር አለ ለማን አለ ለእግዚአብሔር አለ እግዚአብሔር ለእግዚአብሔር ተናገረና የሰውን እውነተኛ ማንነት ከእግዚአብሔር አወጣውና አሜን ነው ዛት ሰው በውጭ በመታየት በዚህ ማንነቱ በስጋው ከምድር አፈር ቢበጅም ዘላለማዊ በሆነ ማንነቱ ውስጣዊ በሆነ ማንነቱ የተገኘው ከራሱ ከልዑል አይ አሜሪካ ከመኖር ይበልጣል ጩና አሜን ነው ይሄ ዶላር ከማግኘት ይበልጣል ይሄ ዘላለማዊ መለኮታዊ ነው ጊዜ ነው አረ ኢየሱስ ያድናል ዛት ሰው 100% ከእግዚአብሔር ውጭ ከሆነ ነገር ቢገኝ ለመኖር የሚያስፈልገው ነገር ቢሆነው ከእግዚአብሔር ውጭ ስለዚህ እግዚአብሔር ምን አደረገ ስጋውን ብቻ ከምድር አፈር ላስገኛል ናው ከምድር አፈር የተገኘው ስጋችሁ ከየት ይበላል ምንጩ የት ነው ምግቡም የት ነው ኢንተረስቱም የት ነው ፍላጎቱም የት ነው ከእግዚአብሔር የተገኘ ፋርታችሁ ደግሞ ለመኖር የሚያስፈልገው ጎመን አይደለም ለመኖር የሚያስፈልገው ካሮት አይደለም ከእግዚአብሔር የተገኘ ፋርታችሁ ለመኖር የሚያስፈልገው ከራሱ ከእግዚአብሔር ዛት ይዟይ ማቴዎስ 4 ላይ እንደዚህ ይላል ሰው በእንጀራ ብቻ አይኖርም ለምን ቢባል እንጀራ ከሚፈልግ ማንነት ያለፈ ሌላ አይደንቲቲ ስላለ የግድ ማን ያስፈልገዋል እግዚአብሔር ያስፈልገዋል ይሄ ቃል ያስፈልገዋል አንድ ሰው አሜን ይበል ዛት ይዟይ ውስጣችንን ምንም ስም አልስተው ውስጣችን የውስጥ ማንነታችን ውስጣችን ሳምባ ብቻ አይደለም ያለው ጉበት ብቻ አይደለም ኩላሊት ብቻ አይደለም ውስጣችን ሪል ማንነታችን አለ ለዚህ ነው ሰኔ ጋብቻ ሳስተምር አፍንጫ አይታችሁ አታውቁም ነው አፍንጫ የሰውነተኛ ማንነቱ አይደለም ጣት አይታችሁ አታውቁም ነው ጣት የሰውነተኛ ማንነት አይደለም ሰውየው ያለው አፍንጫው ጋር አይደለም ሰውየው ያለው ውስጥ ነው ውስጡ ያማረ ካልሆነ አፍንጫው ያማረ ቢሆን ውስጡ ያማረ ካልሆነ አፍንጫው ወገኖች ጥፍር ያገቡ የተሸወዱ አፍንጫ ያገቡ የተሸወዱ ጸጉር ያገቡ የተሸወዱ ሰዎች አሉ ሲሪየስ ነው ነገራችሁ እውነተኛ ጋብቻ ግን እግዚአብሔር በመንፈስ የሴትዮዋን ፐርሰናሊቲ የሴትዮዋን ውስጥ ማንነት ኢየሱስ ያድናል ናው ሰው ከእግዚአብሔር የተገኘ ማንነት ስላለው ከእግዚአብሔር የተገኘው ማንነቱ መኖር የሚችለው ከእግዚአብሔር ጋር ህብረት ማድረግ ሲችል ዛት ይዟል ሰው ካስገኘው ከእግዚአብሔር ሲላቀቅ ሞተ ተባለ ይሄም ልጅ ከአባቱ ሲለይ ሞተ ተባለ ስለዚህ ሞት ባጭር ቃል ምንድነው ካስገኘ መለያየት ካስገኘ ተለያየተ ምንም ቢኖር ሞታ ምንም ቢኖር ስለዚህ አሁን የሰው ልጅ በአዳም ኃጢአት ምክንያት ሁላችንንም አዳም ይዞ ከክብራችን እግዚአብሔር ከሰጠን ነገር ይዞ ኮበለለ እግዚአብሔር ምን አለ በቃ ሰው ሞቷል ልክ እንደዚህ አባት ልጁ ሞቷል እንዳለ እያለን ሞታቸዋል ተባለ እየተነፈሰን እየኖርን እየተማረን እየለበስን እየበላን እየጠጣን ሞታቸዋል ተባለ ስለዚህ እግዚአብሔር ምን አለ ሞተው መቅረት የለባቸውም ማለት ስለዚህ ምን አደርጋለሁ አለ ወደኔ እንዲመለሱ አደርጋለሁ አለ ስለዚህ እንድንመለስ ምን አደረገልን እግዚአብሔር ልጁን ኢየሱስ ክርስቶስን ላከ ኢየሱስ ክርስቶስ ማን ነው ብላችሁ ካላችሁ ኢየሱስ ክርስቶስ ማለት ወደ አስገኘን የምንመለስበት መንገዳችን እውነታችን ኢየሱስ ያድናል ስለዚህ ኢየሱስ ስለራሱ አገልግሎት ሲያስተዋውቅ ምን አለ ዮሐንስ ወንጌል 14:6 ላይ እኔ እውነት ነኝ እኔ ሕይወት ነኝ እኔ መንገድ ነኝ አለ በሌላ አማርኛ ማንንም ይሄን ኢየሱስን ካወቀ ወደ አስገኘው የሚመለስበት መንገድ ያገኛል ያስገኘው ጋር በዚህ መንገድ የተመለሰ ካስገኘው ይገናኛል ካስገኘው የተገናኘ ያስገኘው ጋር ያለውን ሕይወት ኢምፓርት ያደርጋል ያንን ሕይወት ኢምፓርት ያደረገ ያ ሕይወት የዘላለም ሕይወት ወይም በግሪኩ ዞይ የሚባለው ሕይወት God kind of life የእግዚአብሔር አይነት ላይፍ ጥራት ያለው ሕይወት አሁን ከምንኖረው ያለፈ ሕይወት ቢሆን ቁና አሜን ይሄ ላይፍ ነው አንድ ነገር ልናገርናችሁ ሰይጣንን ዛሬ ማታደል እንስተውስት
አንድ ጥቅስ ከባይብል ይሰረዝ ምረጥ ብንለው ይሄኛ በጣም እንወዳቸው ጥቅሶች አሉ ሰርዙልኝ ዮሐንስ 16 እንጂ ነው ምንድነው አሁን ጭቅጭቁ ማንንም እኮ ታውቃላችሁ አሁን ወንጌል ሲሰብኩ ጭቅጭቁ እኮ ያለው ያስገኘን እግዚአብሔር ጋር ስለመመለስ ወይም ደግሞ እግዚአብሔር ያስገኘን እንደሆነ ወይም እግዚአብሔር ፈጣሪያችን እንደሆነ ለምን ጭቅጭቁ ጭቅጭቁ ያለው መንገዱ ላይ አሁን መንገዱ ላይ ነው ያልተግባባ ነው እኮ መድረሻው ላይ አሁን መንገዱ ላይ ለምንድን ነው ያልተግባባ ነው በየሳሰብ ኢየሱስ መጥቶ ነው መንገድ ነኝ አለ እስቲ ጥያቄ ጠይቃችሁ ጳውሎስ እኔ መንገድ ነኝ ነው ኢሳይያስ አታገኙ ማንንም መንገድ ነኝ ያለ ነብይ መንገድ ነኝ ያለ አንድ ኢየሱስ ኦኬ ይሄ ከሆነ ሰይጣን ኢየሱስ መንገድ ከሆነ ሰዎች በዚህ መንገድ ሲሄዱ ካስገኛቸው ጋር ከተገናኙ ካስገኘው ጋር የተገናኘ ወደ ህይወት የሚመለስ ከሆነ ሰይጣን ዝም ብሎ ያለው ስለ ሰይጣን አዲስ ቢዝነስ ነው አዲስ ስራ ጀምሯል ልንገራችሁ አሁን እኛ ጋር ኮንስትራክሽን በጣም እየተሰራ ነው ኢትዮጵያ መንገዶች እየተሰሩ ቀለበት መንገድ ምናምን ጋር እዚህ ምናምን ነገር አሁን እዛ እየጀመረ እነማናቸው መሰላችሁ የሚሰሩት ቻይኖች ሰይጣንም መንፈሳዊ ቻይናው ሚስጥር ነው ምን ማለት ነው መንገድ እያበዛ ነው ለምን ነው መንገድ የሚያበዛው ይሄ አንድ መንገድ ከተገኘ ሁሉ በዛ መንገድ ወደ አስገኘው ሊገናኝ ነው ይሄ ደግሞ እንዳይሆን የግድ ኮንስትራክሽን ቢዝነስ ውስጥ ገብቶ አንደኛው መንገድ በዛ ሌላኛው መንገድ በዚህ ቆላልፎ አንዳንድ ጊዜ ተቃላችሁ ቀለበት መንገድ ጋር ሲደርሱ የምትሄዱበትን ለማሰብ በጣም ከባድ ነው እኔ ኢትዮጵያ ውስጥ ቀለበት መንገድ ከተሰራ ጀምሮ በጣም ብዙ ጠፍቻለሁ በጣም ብዙ ጊዜ አንድ ቀን ከቃሊቲ መጣውና ወደ ቦሌ ሄዳለሁ መገናኛ ላይ የሚወስደው ላይ ተሰቅዬ እንዴት ልመለስ ቢቸግረኝ በዋን ወይ ዞሬ በዋን መብራት እያበሩብኝ እኔ መብራት እያበራው ተመለስኩኝ በኋላ ጌታ አንድ ቀን እንደዚህ አለ ቀለበት መንገድ ላይ ግን ማብራሪያ አለ አለኝ ጌታ የትኛው መንገድ ወዴት እንደሚወስድ የትኛው መንገድ ወዴት እንደሚያደርስ ማብራሪያ አለው አለኝ ስለዚህ ቀለበት መንገድ ጋር ሲደርስ ቆሞ ማሰብ አይጠቅምም መጨነቅ አይጠቅምም ቀና ብሎ ማንበብ ይጠቅማል ኢየሱስ መንገድ እንደሆነ ለማወቅ ይሄን ወንጌል ማንበብ ይሄን እውነት ማንበብ ይሄን እግዚአብሔር ቃል ማንበብ በቂ ነው ዛሬ በዚህ መንገድ ወደ አባቴ ተመልሻለሁ ካስገኘኝ ጋር ነኝ ኢየሱስን የተቀበለ ኩነኔ የለበትም ኩነኔ የለብኝም የእግዚአብሔር ልጅ ሆኛለሁ የእግዚአብሔር ወራሽ ሆኛለሁ ሰማያዊ ርስት አለኝ የሚል አንድ ሰው በደስታ ለሱ ለእግዚአብሔር ሃሌሉያ ኢየሱስን ያወቃችሁ ቀን ወደ አዲስ ሃይማኖት አልገባችሁ ወደ ተገኛችሁ በግልጽ ወደ ምንጫችሁ ወደ ወለዳችሁ ወደ ፈጠራችሁ እኛና ሰይጣንን ያገናኘን ጊዜ መፍጠር አይደለም ያገናኘን እኛና እግዚአብሔርን ግን ጊዜ አይደለም ያገናኘን መፍጠሩን ያገናኘን ይገባችኋል አጥቋለንም በየመንገዱ የተዋወቃችሁ ስንት ሰው አለ አብራችሁ ካገራችሁ ያልወጣችሁት በየቦታው በየካፌው እኛና ሰይጣን የሆነ ካፌ እኮ ነው የተገናኘን ሲጀመር እኮ አንተዋወቅም ገብቷችኋል እኛ ሌላ ክብር የነበረን የሉል እግዚአብሔር ልጆች የእውነት አንድ ሰው ልቦ የተነካ ሰው እኔ እግዚአብሔር ልጅ ነኝ አባቴ እግዚአብሔር ነው የዲያብሎስ ልጅ አይደለም እግዚአብሔርን ያወቀ የከበርኩ ነኝ የሚል ደስተኛ ሰው ትልቅ ነኝ የሚል ደስተኛ ሰው ስሜ ወያያያያያያያያያያ ዛቲ ባይቀድም ፓስተር ፍቅር የነገረን ይሄን ነው ባጭር ቃል እግዚአብሔርን ለማምለክ የሚሰራልን ነገር መጠበቅ የለብንም የተሰራልን ብዙ ነው ገብቶ ኦልሬዲ እኮ የተሰራልን ራሱ የትናየት ነው በሱ ብቻ የመቶ ዓመት አምልኮ አይደለም የዘላለም አምልኮ ማምለክ ይቻላል አዲስ ነገር ካለመጠበቅ የነገ ጉዳይን ተው ስንት ነገር ነው የተደረገልን ወደ ተገኘበት በእግዚአብሔር በክርስቶስ ከተመለስክ እኮ ሁሉ ነገር አልቋል የሚገርማችሁ እንደኛ እኮ ምስኪን የለም የሆነውን ያላወቀ የተደረገው ያልገባን እንዴት የከበደን መሰለ አንድ ቀን አንድ አጋንንት ሳስወጣ እንዴት አንተ ታስወጣኛለህ እኔ ስለዚህ አንተ ጥያቄ እኔ ላይ ነው ማለት ነው እኔ ላይ ነው እሺ እንዴት ነው ያስወጣህ ኦኬ እኔና አንተ አሁን እንግባባው ሮማን ጠጅ ቤት የምታቀኝ እኔና ዛሬ ያለው እኔ ሁለት ጩናሜ ነው የትናንት እኔ አልፏል አሮጌው ነገር አልፏል ማንንም በክርስቶስ ቢሆን
ከእግዚአብሔር ጋር ናችሁ። ኦኬ ይሄን እዚህ ጋር ላቆምና ያስገኛችሁን እግዚአብሔርን ያላገኛችሁ በዚህ በክርስቶስ ሄዳችሁ ክርስቶስ መንገድ እንደሆነ ሳታውቁ ካስገኛችሁ ከእግዚአብሔር ጋር ተገናኛችሁ ሰዎች አሁን እድል መስጠት ፈልጋለሁ። አሁን እናንተ ባስገኛችሁ በክርስቶስ ኢየሱስ ወደ አስገኛችሁ ወደ እግዚአብሔር መመለስ አለ። ምልክቱ እኮ እስቲ አሳና ዋቢታ ነው። አሳና ተጣሉ ነው። እስቲ ማጋሽ ማግኘት ይላል ማማን ነው ይላል እንዱ ምክንያቱም እኮ አሳ ከውሃ በፊት ነው አይደል? ውሃ ግን ከአሳ በፊት ነው። እግዚአብሔር እኮ ከኛ በፊት ነው። እኛ ሳናመልከው ነበር ዝምለት ነበር እኮ እኛ ነን ከሱ በፊት ያልነበር። ስለዚህ እሱ አይደለም ለኛ እሱ ነው እንጂ ለኛ የሚያስፈልገን እኛ አይደለም። ሲወደን እኮ ስለምንጠቅመው ብቻ አይመስላችሁ እንዲሁ ስለወደደን መውደድ ማንነቱ እኮ ሰው ልክ አንድ አሳ ከባህር ወጥቶ ወደ ባህር ስትመልሱት እንዴት ሰርቫይቭ እንደሚያደርግ ልክ ክርስቶስን ስትቀበሉት የዛን ሰርቫይቭ አለ። ለዚህ ነው አገር ምድር ተቃላችሁ መርካቶ ልጅ ነኝ ከመጠጣፍ ያልከበለም ማለት በድሮም እዛ ሰፈር በነበርኩ ጊዜ በቃ እኔ አሁን ብናገር ራሱ ይከብዳል የኔን ማለት ነው። ፋክቱ ግን አገር ምድር መክሮኝ ያልተለወጥኩ ሰው አክስት ከጅማ መጣ አጎት ከምናምን የምናምን አባት መቶ መክሮ ያው የሆንኩ ሰውዬ ኢየሱስ መጡ። ያን ጊዜ ታሪኬ 100% ሆነ። አሜን ነው። አዲስ ታሪክ ስጠጣ ያልመከሩኝ ስለወጥ ሊመክሩኝ እንደገና ተመለሱ። ምን ነካው ምን አፈዘዘው? ለካ ለዚህ ዓለም መንቃት መብዘዝ ነው። መለወጥ መብዘዝ ነው። አንዳንድ ሰዎች ስትለወጡ ነው የሚነሱባችሁ። ድሮ እንደነበራችሁ ምትሆኑ አይናገሯችሁ። ይህ ነው ወገኖች እናንተ እኔ አንዳንድ ጊዜ በአሜሪካ እንዳትፈዙ አላችሁ። አሜሪካ ራሷ አሽሽ እንዳትሆንባችሁ ተጠንቀቁ። አጭሳችኋት ቡም ዋርጋችሁ መንግስተ ሰማይን ረስታችሁ የዓለም ጥግ እንዳላችሁ እንዳታስቡ። የሚገርም ርስት ይጠብቃችኋል። የሚገርም ሀገር አለ ገና የከበረ እኔ በጣም አሸብኛል። ደስ ያላችሁ አልመሰለኝም። ስለዚህ ሀገር አጭሳችሁ መጨረሻ ላይ ሙቀቅ ብላችሁ እንትን እንዳትሆኑ ነው የምፈራው። ሌላ አለ የሚገርም አለ። እዚህ አሜሪካ ውስጥ እኮ እነ ገብርኤል ካልወረዱ በስተቀር ለስራ እኮ አይኖሩም። ግሪን ካርድ ይዘዋል። እነሱ ይኖሩባት ሀገር ይጠብቃቸዋል። ያሉባት ሰማያዊ ፍጥራን ያሉበት ክብር ለኢየሱስ ይሁን። ቀብረር ብለህ ቆመሩት ይችላል። ይሄን እኮ በታስብ ዲፕሬሽን ያጠቃ ጭንቀት ውስጥ ተገባ ደስ ይላል። እልልያክለሰለና ያዳነ ጌታ ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው በክርስቶስ ወደ አስገኘ ተመልሳለሁ። ሞተ ነበረ በሉት። በክርስቶስ ወደ እግዚአብሔር ስትመለስ አሁን የዘላለም ሕይወት አለ በሉት። አሁን ድነሃል በሉት። አሁን ጸድቀሃል በሉት። አሁን ኩነኔ የለብህም በሉት። አሁን ከእግዚአብሔር ጋር ነህ በሉት። ያንተ ዕጣ ወደፊት አይደለም የሚታወቀው በሉት። አሁን የታወቀ ዕጣ አለ በሉት። እግዚአብሔር የረዳ ሰው ነው በሉት። ምህረት ለወደድ አይደለም በሉት። ለሮጥ አይደለም በሉት። ከሚምር ከእግዚአብሔር ዘንድ ነው ምሯል በሉት። ጭብጨባ ለዚህ ጌታ ሃሌሉያ ሃሌሉያ። ለዛሬ እዚህ ጋር ነው ፓርቲቱ ነገ አዲስ ኪዳን ግን ደህንነቱ ያልተለቀበት ሰው በደህንነቱ ያልቆራ ሰው ወይም ደህንነቱን ከአሜሪካ ጋር የሚያወዳድር ሰው ካለ እሱ ጌታን እንቀበላለን። ወገኖች የመጨረሻውን ነገር እግዚአብሔር ሰጥቷል። ልጁ የመጨረሻ ጊፍት ኢየሱስ ክርስቶስ፣ የመጨረሻ ስጦታ ኢየሱስ ክርስቶስ። በዚህ እንጂ ማረግ አለባችሁ፣ በዚህ መደሰት አለባችሁ። ለዚህ መታረቁት ማለት ዛሬ አንድ ሰው አለ ከዚህ ካስገኘኝ ጋር መተዋወቅ ፈልጋለሁ ቢኒ ጥርቶኝ መጣው ወይ ቢኒ የሚያክሰው አጋጣሚ ጋብዞ የሚል ሰው ለሱ አንድ ሰው የሚወርድ ልስጠው ለሱ ይሆናል ተወራል ሰው አላንድ ሰው
ጸልይልኝ ቢኒ መዘጋጀት ትችላላችሁ ጨርሼ አለ አንድ ሰው አለ አንድ ሰዓት አትሰዱት ካለ እጁን ያሳይ ጸልይለታል ለካስ ተነፈስ ያለው መስሎኝ ነበር የለውም መኖር ፈልጋለሁ የሚል ሰው ካለ እጁን ያሳይ ለካስ በላ ያለው መስሎኝ ነበር ስሰራ ያለው መስሎኝ ለካ በእግዚአብሔር ቋንቋ ሞቻ በእግዚአብሔር እምነት ሞቻ የሚል ሰው ካለ እጁን ያሳይ የለም እንዲህ አይነት ሰው እሺ የሚቀጥለውን ፕሮግራም ባላቀም 3 ሰው ሳሙና ካስገኘ ጋር ተገናኝታል እንኳን ደስ አላችሁ 3 ሰው ያልኩ 3 ሰው ሳሙና ካስገኘ ጋር ተገናኝታል እንኳን ደስ አላችሁ